ቃል ካፏ ማይወጣ ሰላም ለጥሩ እንድናስታርቃቸው እንመስልሻል? ተጣልቷል መሰለኝ። አዎ ደስ ይለኛል። ለበረስ ያረገኝ ነገር እኮ በጣም ከባድ ነው። ይሄን ያክል ይቅርታ ሰላም ቅርታ ሳልነሳ ሰላም ነው። ደህና ነኝ። በእናትሽ እኮ አስደበረኝ። ምን አድርገሽ? በእናትሽ አስደበረች። ኧረ እባክህ ምንድን ነው? ወደዚህ ነገር ገመድ ይባላል። ታስታርቀኝ እንደ ምንድን ነው ችግር ነገር የለም። እንደዚህ ነው ጓደኛ እኮ ነው የምትፈልገው። መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል ያስኳል ካልሆነ ጥሩ እስኪ እንተማመን እንሆን አብረን ቃል ቃልሽ ይሁን ወሬ እንዳይለየን ሰላም ሰላምታ አኩርፈሽ ነው ታኩርፊያለሽ። አጥፍቻለሁ ይቅርታ ነው እኮ ይቅርታ መጠየቅ ምን ችግር አለው? ይቅርታ ነው በጣም ከባድ ነገር ነው። ጀመር ያለ ነገር ግን ታንታለህ የተናገርከው ነገር በጣም ያስፈልጋል። አውቀዋል ግን ላንተ ታውቃለህ እኮ ይገባኛል። አጥፍቻለሁ አልኩሽ እኮ ግን ለጥፋቴ ደግሞ ይቅርታ መጠየቅ ጥፋቱ ነው ከተገኘሽ ግን ይቅርታ አልኩሽ። ይቅርታዬን ደግሞ ካልተቀበልሽ ትቀበይ ደስ ይለኛል። ይቅርታ ማለት ጥሩ ነገር ሆኖ እንዳለ ነገ ደግሞ አጣፋ ነገ ደግሞ ይዘጋል። ኧረ ጥሩ በእናትሽ ነው ታንከልኝ ትኖራችን በእናትሽ ይቅርታ አድርጊ። ይቅርታ አላረግም። እሺ ሰላም ሁኑ እንሻለን። አራሳራቂስ የለም ወይ ሃይ የሚለን ሰው ገና እንዴት ነሽ? አማን ነው? ሰላም ነው? እንዴት ነው? አለን አማን አለን። እኔ የምልሽ እነ ጥሩዬ እንድናስታርቃቸው እንመስልሻል? ተጣልቷል መሰለኝ። አዎ ደስ ይለኛል። ለበረስ እያሰብኩ ነበር እና እንዴት ላገኘው ነው ያልኩ ነበር ነበር። እሺ ነብዩ ታርቃቸው ደስ ይለኛል። በቃ ለምን እናንተ ጠይቃቸው ሁለታቸው? አዎ ጥሩዬ ላወራትና አንተም ስናወራውና ተገናኝተን ማስመር ትፈልጊ ደስ ይለኛል። በቃ እሺ እናውራቸውና በቃ ተቀራርበው ምናምን እንድነጋገሩ እናድርግ። እሺ እሺ ነው ታወሩ ደስ ይለኛል። አይ እሱ እኮ ይቅርታ ጠይቆኛል ግን ያደረገኝ ነገር በጣም ከባድ ነገር ነው እና ከይቅርታ የበለጠ እኮ ሌላ ነገር የለም። መረዳት ተረጁና አውርታችሁ ያደረገኝ ነገር እኮ በጣም ከባድ ነው። ይሄን ያክል ይቅርታ በይቅርታ የሚታለፍ ነገር አይደለም። እንዲያደርገው ማለት ነው እኮ እሱም ራሱ ይቅርታ ብሎኛል ግን በጣም ከባድ ጥፋት ነው። ነገ ራሱ እኮ የሆነ ነገር ባያደርገኝ ያው ድጋሚ ያ ነገር ሊፈጠር ይችላል። ጓደኛ አውቃለሁ አንቺ ለኔ አስበሽ ነው ግን ደግሞ ያው ያ ነገር ድጋሚ ሊፈጠር ምንም ዋስትና የለኝም እንጂ እሱም እኮ ይቅርታ ብሎኛል እና ደግሞ ያደረገው ነገር በይቅርታ የሚታለፍ ነገር አይደለም። በጣም ከባድ ነገር ነው እና ምን እንደዚህ ያው ይቅርታ ማለት እኮ ጥፋት ገብቶት መሰለኝ ይቅርታ ይጠይቅሽና ይቅርታ ብታደርጊልኝ ደስ ይለኛል። ትጎጃለሽ። አይ ያው ከባድ ነገር ስለሆነ ነው እንጂ ልክ ነሽ። አሁን እንኳን እኛ የሰው ልጅ ፈጣሪም እኮ የሰው ልጅ ብዙ በድሎ ይቅርታ እና ይቅርታ አድርጊለት አወሩና ችግራችሁን ፍቱ።
እና ታዲያ ምን አድርጌ ነው የምትይኝ ጓደኛ? አንቺ ራስሽ እኮ በጣም አስጨነቅሽ። አይ እኔ እኮ ያለውን ነገር ስለተረዳሁት ነው። ማለት አውርታችሁ ችግራችንን ብትፈቱት ደስ ይለኛል። ያው እሺ ላስብበት ነው ለተሻለ። እሺ በቃ ግን ያው እንግዲህ እሺ ጓደኛ ደህና ነው። ጓደኛዬ የልቤ ሰው ምን አደረገች? አስደበረች። ኧረ እባክህ ነገር ይገባል ይባላል። ታስታርቀኝ እንደ ምንድን ነው ችግሩ? ንገረኝ። እንደዚህ ነው ጓደኛ እኮ ነው የምፈልገው። ኧረ አብሽር አደረገው ጠፍቼ በቃ እሷን የት ማለት ማን ብዬ ማንን ልሂድ በቃ እንዳልመጣ ደበረኝ። ከባለፈው አጥፍቼ ደግሜ ደግሞ ዙሪያ አንተ መላክ ደበረኝና ምን ላድርግ ብለህ ነው? በእናትሽ እናት ንገራት ሲል እናት ካለ እሷ እኮ መኖር አልችልም። በቃ እሷ በጣም ምን ችግር አለው? ቀላል እኮ ነው። አናግራታለሁ። በቃ አናግራታለሁ። መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል። መነጋገር ያለ ነው። አንዳንድ ፋክስ ነው እኔ እንደማጠፋው ልጅ ሰው አላጠፋ ብላ አይደለም ነገሮችን ካለ ማለት ነው እንጂ እንደዚህ ያለ ነውና ነገሮችን አንዳንዴ ሲጋነኑ ደግሞ አጥታኑ እንደዚህ ተታረም ማድረግ ችግር የለውም እናስታርቃቸዋለን። ጓደኛዬ ከእናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃየል በቃ ቢስቢስ ይመችዎት። ጀምቦ ነው አይደለም? የሆነ ፎቶ ቦታ ነው። እንዴት ናችሁ? ሰላም ናችሁ? እንዴት ነው? አማን ናችሁ? ሰላም ነው? አማን ነው? ሰላም አለ እንዴ? ሰላም 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 እንዳቆረፈች ነው አክሷ እንዳቆረፈች ነው። ኧረ ቁጣው አይደለም። ሰላም ነው? ሰላም ናችሁ? እንዴት ነው? አማን ናችሁ? አለን። ያው እንግዲህ በቁጥራችን ተገናኝና ኦኬ። ለዚህ ነው የቀጠርከኝ አይደል? እንደዚህ አስተባብረኝ ነበር። ለዛ ነው ለካ ረስቷል። ታውቃለህ? ባለፈው እኮ ነገር እንግዲህ ነገሩ ሰላም ፈልገው ሰላም ችግረች እሷ ምን ላድርግ? ምንድን ነው ታረቁ ሰላማው ብለን ነው እንግዲህ ሁላችንም እኮ ወይ ትውቀሰኛ ደፎት ነው። እኔ እኮ አንድ ነገር ያው መነጋገር ያለ ነው፣ መጋጨት ያለ ነው። ተጋጭተናል፣ ተነጋግረናል። ሰው ይቅርታ ብያለሁ፣ ግን ያው ከልቦን ታንታረግልኝ ነው ፈልገው ደግሜ ተደጋግሜ እንደነገርኩህ ለእናንተ እንደነገርኳችሁ እኔ ካለ ሰው መኖር አልችልም። በቃ እንደዛ ስለሆነ ከፈጣሪ ሌላ ጣልቃ ሳይገባ አንድ ሆነህ እንደሺ ልቤ ስለዚህ አሁን ሸግና ካለች ይቅርታ ካደረገችን አብረን ማልሆን በልነት የለም። ያው እኔም ታወራ በድለኛል ምናምን ያለ ደግሞ አይቀርም። አይ እሷ ለመናገር ያነክር ሆነች። ያው የአማርኛ ትርኮን አማርኛ ለፎ ለምጣ ምን ምክር ተሽይባል ነገር አይደለም። አይ አይደለም እንደዛ ሳይሆን ስናገር በአማርኛ ያስቀየምኩሽ ማለት ነው። ስለዚህ ያፊ ለምጣ ደግሞ በቅቤ ታሽማ እንዲወጣ ወጥቷል አይደል? አይመለስም። ስለዚህ ነገር ብዬ ቅጽበታዊ ነገር ነው ስናወራ ቅጽበታዊ ነገር ነው። ይሳቅን እያወራን ነበረ። ቅጽበታዊ ነገር ነው የተነጋገርነው። በዛ መንገድ ነው ችግሩ የተፈጠረው ማለት ነው። ቀላል ነገር ነው። ቀላል ነገር ነው። እናስብበት ቢሆንማ እኮ እንደዛ እየሳኩ እየተጫወቱ ነበር። ግን እኔ አስታውሶች ከሆነ ስናወራ ነበር በጣም እየሳቅን እየተጫወቱ ነው አይደል? ስለዚህ ያ ቅጽበታዊ ነገር ነው እንጂ አስቤበት አይደለም። አዎ ይገርማል። ይገርማል ይጋጫል ይባላል። ስለዚህ ይጋጫል እናንተ ወደ መስማማት እኮ ነው። አሁንም ነው ይቅርታ ያልኳት ነው። ይቅርታ ይቅርታ ደግሞ ከረራት ሼም በጣም እየለመነች ነው።
ያርማል እኛ የምንሰድበዋለን ችግር የለም አታስብ እና ሰላም የምትሰጥ በመውደድ አስራ ነፍሴን ከነፍሷ በጣም ደስ ብሎናል።